በድጋሜ እንደምናመሻችሁ ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን ጥያቄ የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎ ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝ ያቀረቡትን የመልቀቂያ ጥያቄም ተቀበሉ። በድጋሜ እንደምናመሻችሁ ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን ጥያቄ የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎ ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝ ያቀረቡትን የመልቀቂያ ጥያቄም ተቀበሉ።
በድጋሜ እንደምናመሻችሁ ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን ጥያቄ የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎ ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝ ያቀረቡትን የመልቀቂያ ጥያቄም ተቀበሉ። በድጋሜ እንደምናመሻችሁ ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን ጥያቄ የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎ ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝ ያቀረቡትን የመልቀቂያ ጥያቄም ተቀበሉ።